ኧረ ነገሩ ወዴት ወዴት ነው ጎበዝ? እናትየዋ ልታብድ ነው እንዴ? ምን ሆና ነው ባልየውን ሁለተኛ ባሏንም ማስፈራሪያ የምትልከው? በጤናዋ ነው ግን ወገን? እንደው ማን ነው እንደኔ ግራ የገባው? ናቲ እዛው ኮማ ውስጥ እንደሆነ መስማት አለበት፣ ሰውየው መስማት አለበት። የእርጎ ዝንብ የእርጎ ዝንብ እንዲህ ምን ነው እዛው እንዲሞት ፈልገዋል ማለት ነው። ምክንያቱም ናቲ እያጣራ ነው ነገሮች፣ ቀስ በቀስ ደግሞ እሱ ቤቴ ውስጥ ምን እየተካሄደ ነው ብሎ ስለ አባቱም ሊያጣራ ይችላል። ስለዚህ ምናልባት ዝም ብዬ ሳስበው ናቲ ከሞተ እነሱ ሰላማዊ ህይወት ይኖራሉ ማለት ነው። በጭንቀት አይሞቱም። አስሪያ የአዲስ አበባ እየመጣች ሁለተኛ ባሏ ጋር እየቆየች እየሄደች አንድ ቀን ብጋለጥ ብላ ትፈራለች። ያ ነው የሚያመለክተው፣ ያ ነው ሁኔታዋ የሚያመለክተው። ሲቀጥል ደግሞ ሁለተኛ ባል ተብዬው ሚስቴ ናት፣ ህጋዊ ሚስቴ ናት። ይሄ ራሱ እንደሚያሳስረው አቅም እንዴ! የሰው ባለ ሽባ አድርገው አስቀምጠው በድብቅ አግብቶ ህጋዊ ሚስቴ ናት ሲል አያፍርም እንዴ? በዛ ላይ ደግሞ 4 ልጅ አላት፣ ትዳር አላት። እንዴት ነው እኔ ብቻ አንዳንዴ ሳስበው ብቻ ከናቲ ጋር ይሄ ነገር ናቲን እንትን እንዳይል የታሰበ ነው፣ እንዳይደርስባቸው የታሰበ ነገር ነው። መተውም ሁሉም ሆይ 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 ብለው ደህናውን ልጅ ደህና ስራውን እየሰራ ያለ ልጅ እንጂ ኮማ ውስጥ እንዲገባ ያደረጉት እነሱ ናቸው። ምክንያቱም በአንድ ደቂቃ ሁሉም ተሰብስበው ናቲ ልትሞት ነው፣ ናቲ ልትሞት ነው ሲሉት ምን እየተካሄደ ነው ብሎ እሱም ደነገጠ። ከዛስ ደግሞ አሁን እሱ ሳያንስ እሱ ሲገርመን ቆይ እጃቸው አለበት እያለን በምንልበት ሰዓት ምን ተፈጠረ? እዛው ኮማ ውስጥ እንደሆነ የኔን ኃጢአት መስማት አለበት። ንስሐ አባትሽ አይደለም እኮ ናቲ ልጅሽ ነው። ነገርሹም አልነገርሹም ምንም የሚፈጠር ነገር የለም። ኃጢአትሽን ራስሹ ተሸካሚው። እንዲህ ስላልኩ ይቅርታ አድርጉልኝ፣ ግዴታ መናገር አለብኝ። አንቺ አይደለሽም እኮ ልትሞቺ የደረስሽው፣ አንቺ አይደለሽም ኮማ ውስጥ ያለሽው። አንቺ ብትሆኚ አዎ ልጆቼ ስሙና ልሞት፣ ሁለተኛ ደግሞ ንስሐ አባቴን ኃጢአቴን ልናገር ማለት ነው የሚገባሽ ማለት ነው እንጂ እዚጋ ከእሱ ኮማ ውስጥ ሆኖ ግዴታ መነገር አለበት ተብሎ በጣም እንደ ኢምፖርታንት ነገር የሚያዝበት ነገር ምንድን ነው? እውነት ለመናገር ምኑ ጋ ነው? እኔ አላቅም። ብቻ አንቺም እንዳቺ መድኃኒት ተብዬዋም ይሄ ውሽማ ተብዬውም ናቲ እንዲሞት ትፈልጋላችሁ። ይሄ አዲስ ባል ተብዬው እኔ ይሄ ጠጋ ጠጋ አሉ፣ ጎንበስ ጎንበስ እቃ ለማንሳት አሉ ይመስለኛል። እነ ናቲ ትንሽ ያላቸው ስለሆኑ ቀስ በቀስ ከዚህ ፊት የሚያውቃቸው ሆኖ ባሏን እንደዛ ካደረገ በኋላ ንብረቱን በሱ ይጠቃልላል። አንድ ወንድ ልጅ ነው ያለው። ወንዱ ልጅ ተሞተ፣ ሴቶቹ ምንም አያመጡም። ንብረቱ እርሶ ለመቀመጥ ያቀደው እቅድ ነው የሚመስለኝ። ምክንያቱም እንዴት ነው እሱ ራሱ ተይ ልጅሽ ነው ኮማ ውስጥ ነው ይዳን ቆይ ማለት ሲገባው በዳኒ ላይ ሽጉጥ መደቅን ማለት ምን ማለት ነው? ይሄ በጣም እውነቴን ነው የምላችሁ። ምንም የሁሉም መዘዙ መተቱ ምኑም ብቻ እነሱ ውስጥ ያለ ነገር ነው። በቃ ምክንያቱም ነገ ናቲ ይደርስብናል፣ ነገ የሆነ ነገር ይፈጠራል። ስለዚህ ከመፈጠሩ በፊት የሚል ፍራቻ ስላለባት ነው የሴትዮዋ እናት በልጇ እንደዛ ታማረትም። አይቼም አላቅም እንዴ! ታመመብኝ ማማረት ድኖልኝ እንደው የሆዴን በነገርኩት ነው እንጂ የሚባለው እዛው ኮማ ውስጥ እንደሆነ ልንገረው የሚል ነገር በጣም ነው የሆነ እንትን የሚል ነገር ነው። እና እውነትም ዳኒ እግዚአብሔር ይስጥህ። አይነገረውም ላልከው፣ አዎ እኔም እንዳንነግሩት እያልኩ ነበረ። አዎ አይነገረው። ምክንያቱም ይሄ ልጅ እነሱ ባመተው ይሄ ነው ይሄ ነው ይሄ ነው ብለው እንደዚህ ያደረጉት ራሱ ግራ ገብቶታል። ምን ሆነው ነው በሙሉ ተሰብስበው እንደዚህ ያሉ ብሎ ግራ ገብቶታል። እንደገና ደግሞ አሁን እናትየዋ እዛው ሆኑ ይሄን ብትነግረው ደግሞ ምንም ያለ ምንም ጥርጣሬ ይሞታል። ስለዚህ ተሳካላቸው ማለት ነው። እና ይሄ ነገር ቀስ ተብሎ መታየት ያለበት ነገር ነው። ዳኒም ተጠንቀቅ፣ ራስን ጠብቅ። ምክንያቱም ብቻ ነክ
አላቅም ደግሞ ሚኪ የት እንደሄደ። ኤኒዌይ ግን ለማንኛውም መጠንቀቁ አይከፋም እላለሁ። ውድ ቤተሰቦቼ በጣም ስለገረመኝ ነው የእናትየዋ እንዲሆን የእናትየዋ ማበድ የእናትየዋ እንዲጨርቋን ስትጥል ያደረጋን ነገር ካልተነገረው ማለቷ በጣም ውስጤን ስለነካው ነው። እና እንግዲህ እግዚአብሔር እናትዬም ያው በጎ ነው ድኖ ደግሞ የተባለው ሁሉ ውሸት ሆኖ ስራው ላይ እየሰራ ወይ ለአባትየውም መዳን ይሆናል ብዬ አስባለሁ። አይታወቅም። አባትየውንም እነሱ ይሆናሉ ይሄ ዘመናዊ መድኃኒት እየሰጡት እንደዚህ ያደረጉት። በአሁን ሰዓት ያው ታውቃላችሁ ብዙ ሰዎች በመድኃኒት ነው እንደዚህ የሚሆኑት እና መፍትሄ ይገኝለታል ብዬ አስባለሁ። ለአባትየውም ፈጣሪ አምላክ ለሁሉም እውነትን ሀቅን ያውጣ። ለንጹሃን ነው ፈጣሪ መቼም ከነሱ ጋር ይሁን ለማለት እወዳለሁ። ጀግኖቻችንን ዳኒንም ፈጣሪ ይጠብቀው። ሁላችሁም ደግሞ በስደት ያላችሁ እስኪ በእኔ እንትን ምን ትላላችሁ? አስተያየታችሁን እውነት አላውቅም ብቻ እኔ የመሰለኝን የተናገርኩት ይቅርታ። በተረፈ በስደት ያላችሁ ምንም አይንካችሁ። ለጀግኖቻችን ጤናን ጥበብን እየተመኘው ሁላችሁም ደህና ሁኑልኝ።